ሰው ልጅ ዝናብ ያስፈልገዋል፣ ጤና ያስፈልገዋል፣ ገንዘብ ያስፈልገዋል፣ መረጋጋት ሰላም ያስፈልገዋል። ከዚህ በላይ ደግሞ ጀነት ያስፈልገዋል። ለዚህ ሁሉ ሚፍታሁ ቁልፉ ግን ወደ አላህ Subhanahu Wa Ta'ala መተውበትና ኢስቲግፋር ማድረግ ነው። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا። ነብዩላህ ሙሳ ጊዜ ዝናብ ጠፋ። ዝናብ ሲጠፋ ህዝቦቹ ሙሳ ሆይ ዝናብ እንፈልጋለን ዱዓ አድርግልን አሉት። አላህም እንዲህ አለው ዝናብ አላወርድም አለ። ለምን ያ ረብ ሰዎች እንስሳቶች በውሃ ጥምና በዝናብ እኮ ተቸገሩ ብለው ነብዩላህ ሙሳ በደንብ አቤቱታቸውን ሲያቀርቡ ከመካከላቸው አንድ ሰው አለ 40 ዓመት ያመፀኝ እሱ ሳይቶበትና ወደኔ ሳይመለስ ዝናብ አንድ ጠብታ አላወርድም አላቸው። ታዲያ እንዴት ማወቅ እችላለሁ? ጥሪ አድርግ አላቸው አላህ Subhanahu Wa Ta'ala። እንዴት የኔ ጥሪ ለህዝቦች ይደርሳልና እዛ ወንጀለኛ ጋር መድረስ እችላለሁ አሉ ነብዩላህ ሙሳ። አለይከ ኒዳ ወአና البلاغ አላቸው አላህ። አንተ ተጣራ እኔ አደርሳለሁ አላቸው። አንተ 40 ዓመት አላህን ያመጽክ ሰው ሆይ ወደ አላህ ተመለስ የሚል ጥሪያቸውን አስተጋቡ ነብዩላህ ሙሳ። ከዛ ያንን ድምጽ አላህ እዛ ወንጀለኛ ጆሮ አስገባ። አላሁመ ያ ሳቲረል አይብ ወንጀሎችን መሐሪ ጌታ ሆይ 40 ዓመት ሳምጽህ የሰተርከኝ ጌታ በዚህ ቀን አታዋርደኛልና አለቀሰ። ሰው ከተሰበሰበበት ቦታ ሳይንቀሳቀስ አላህ ዶፍ ዝናብ አወረደ። ያ ረብ አሉ ነብዩላህ ሙሳ ወንጀለኛው እኮ አልወጣም ዝናብ እኮ አዘነብክልን አለ። ወንጀለኛው ምክንያት ዝናብ ከልክያችሁ ነበር፣ በሱ ምክንያት ደግሞ አዝንብላችኋለሁ። ወደ እኔ ተመልሷል፣ ተወብቷል። ይሄንን በሱ ተውበት ተቀባይነት ባገኘው ተውበቱ ዝናብ ያወረድክልንን ባሪያ ማወቅ ፈልጋለሁ አሳውቀኝ አላቸው። ያ ሙሳ ሆይ 40 ዓመት ሲያምፀኝ ሰክሬው ዛሬ ወደ እኔ ሲመለስ አጋልጠዋለሁ እንዴ? በፍጹም ምክንያት ሊሆን ይችላል። አላህ የረሕመት በሩን እንዲከፍትልን ከሐሳብ ከጭንቀት ነፃ እንዲያወጣን የኑሮ ውድነት የዝናብ እጥረትን አላህ እንዲያነሳልን ወደ አላህ ዱዓ ማድረግና ተውበት ማድረግ ያስፈልጋል። አላህ Subhanahu Wa Ta'ala ረሕመቱን ያቀርብልን።